ምላሳችሁን በኃይል ብትነክሱት ይቆረጣል? ሰላም፣ ዶክተር ብሩክ እባላለሁ። ህክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። ምላሳችሁን በኃይል ነከሳችሁት። ለመንከስ ደግሞ የአገጫችሁን ጡንቻዎች ነው የምትጠቀሙት። እነዚህም ጡንቻዎች በጣም ጠንካራ ከመሆናቸው የተነሳ ከ100 ፓውንድ በላይ የሚሆን ጉልበት አላቸው። ነገር ግን አእምሯችሁ ህመም እንደተሰማው ሲያውቅ ወዲያውኑ ያስቆማችኋል፣ ይከብዳችኋል ማለት ነው። ሆኖም በሲዠር ጊዜ ወይንም ራስን ስቶ በመንቀጥቀጥ ጊዜ ይህ እናንተን ከጉዳት የሚጠብቃችሁ ነገር ላይሰራ ይችላል። በምትንቀጠቀጡበት ጊዜ እናንተ መቆጣጠር የማትችሉት የጡንቻዎች መንቀሳቀስ ይኖራል፣ አገጫችሁ ውስጥም ጨምሮ። ይህ ደግሞ ምላሳችሁን በኃይለኛው እንድትነክሱት ያደርጋል። አንዳንዴም ቁስሉ በጣም ከባድ ከመሆኑ የተነሳ መሰፋት ይኖርበታል። ላይክ እና ፎሎ ማድረግ እንዳይረሳ። ይህንን ቪዲዮ ለሚያውቁት ሰው ያጋሩ።